ባለፈው ቀን አንድ ታላቅ አባት ኮምፒውተር እየሰራው ሳለ የሰጡኝ ምክር ዛሬም ድረስ ከአእምሮዬ እያስተጋባ ይገኛል። ልጄ አሉኝ፣ ቴክኖሎጂ ለህይወት፣ ህይወት ደግሞ ለቴክኖሎጂ መማሪያ ካደረግነው ብዙ ጥፋቶችን እንቀንሳለን። እኛ አባት አንድ የሚያውቁትን የሰው ታሪክ ነገሩ። ያ ሰው እጅግ ውድ የሆኑ ዕቃዎችን፣ ሰነዶችን፣ ትውስቶችን ሁሉ ሳሎን ቤት ውስጥ ሰብስቦ ያስቀምጥ ነበር። መጋዘን እያለ መኝታ ቤት እያለ እንዴት ነው እዚህ የምታከማቸው ሲባል ለማውጣት ስለሚቀለኝ ነው ይል ነበር። ነገር ግን አንድ ቀን ሳይታሰብ የሳሎኑ የውሃ ቧንቧ ይፈነዳል። ሳሎኑ በውሃ ይሞላል። የሰውየው ውድ ዕቃዎች በሙሉ ይበላሻሉ። ከታሪኩ በመቀጠል እኛ አባት የታዘቡትን እንዲህ ሲሉ አጫውተውኛል። ልጄ፣ እኔ የኢትዮጵያ ውስጥ ወደ ተለያዩ ቢሮዎች ስገባ የማየው ነገር ያስገርመኛል። የብዙዎች ኮምፒውተር ስክሪን ዲስክቶፕ ልክ እንደ ተዝረከረከ ሳሎን በፋይል ተጨናንቋል። ለምን እዚህ ታስቀምጣላችሁ ስላቸው ቶሎ ለማግኘት ነው ይሉኛል። እኔ ከመጣሁበት አገር ግን ለመረጃ ትልቅ ጥንቃቄ ይሰጣል። መሆን ባለበት ቦታ ፓርቲሽን ተከፋፍሎ ይቀመጣል። የሚገርመው ግን እነሱ መረጃውን ከኛ በበለጠ ፍጥነት ያገኙታል። ምክንያቱም ለመረጃው ትክክለኛ መግለጫ የሚሰጡበት ስራ ስላለ ነው። እኛ አባት የመከሩኝ ነገር ቢኖር ያንተ ፋይል ሲ ፓርቲሽን ላይ ተቀምጦ በውሃ እንደተበላሸበት ሰውዬ እንዳይሆንብህ ተጠንቀቅ የሚል ነው። ቴክኖሎጂ በማስተዋል ካየነው ለሕይወታችን ትልቅ መማሪያ ነው። እንግዲህ የአባት ምክር ማጠቃለያ ይህ ነበር። ልጄ፣ የህይወት ውስጥ ያሉት ነገሮች ሁሉ መሆን በሚገባቸው ቦታ ላይ ማስቀመጥ አለብን። በአንድ ላይ አጭቀን ከምናጣቸው ይልቅ ስርዓት ልናበጅላቸው ይገባል አሉኝ። በእውነት ህይወታችንም ሆነ ቴክኖሎጂ ተመሳሳይ ናቸው። ሁለቱም በሚገባ ቦታ ካላስያዝናቸው ለትልቅ ጉዳት ነው የሚያጋልጡ። እኔ እኚህ ታላቅ አባት ያስተማሩኝን ይህ ውድ ትምህርት ለእናንተ ላካፍላችሁ ወደድኩ። እናንተም እንደምትማሩበትና ለህይወታችሁም ሆነ ለቴክኖሎጂ አጠቃቀም ግብዓት እንደሚሆናችሁ ሙሉ እምነት አለኝ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።